أغصان غرد مدى الأزمان عن أهل وحي الله عن حملة القرآن يا بلبل الأغصان غرد مدى الأزمان عن أهل وحي الله عن حملة القرآن في عالم الإنسان كل له ميدان وليس أعلى شان من حملة القرآن في عالم الإنسان كل له ميدان وليس أعلى شان من حملة الذين يقولون ربنا إننا آمنا فاغفر لنا ذنوبنا وقنا عذاب النار مؤمن وشمالات فكيتي وانجلتشن المرن يالدو أمنا ربنا بنا نقراتشن إننا آمنا فاغفر لنا ذنوبنا إننا بانت عند النت أمننا بنبي نبوة رسالة قبلا أمننا سلزه باكيتي وانجلتشن المرن برودو أمنا ربنا وقنا عذاب النار يساتن قطعت تطبقن يقيام ቀን ጀሃነም እንዳታስገባን ብለው ዱዓ የሚያደርጉ ናቸው። الصابرين والصادقين والقانتين الصابرين أمده الصابرين ታጋሾችን አመሰግናቸዋለሁ ጀዛቸዋለሁ ይላል። الصابرين عن المعصية ተወንጀል የሚከለከሉ ሰዎች በትእዛዛቸው ላይ የሚታገሱ ሰዎች ባገኛቸው አደጋ ደግሞ ባጋጠማቸው ነገር የሚታገሱ ሰዎች እንዳሉ ሰዎች አመዳቸዋለሁ ሰዋባቸውን እሰጣቸዋለሁ ነው። ሶብር ሶስት አይነት ነው። ሶብሩን አለል በላ وصبر عن المعاصي وصبر على الطاعة አንዱ በሚያጋጥመው አደጋ ላይ መታገስ መቻል ነው። መጀመሪያ አደጋ ባጋጠመ ጊዜ በመዋል በማደር ይሆን እንደው በመልመድ ይሆናል። አንድ ሴትዮ ነብያችን አለይሂ ሰላቱ ወሰላም ልጇ ሞቶባት ልጇ ቀብር አጠገብ ታለቅሳለች። ነብያችን ለማንኛውም ሰው ብቻቸውን ይሄዳሉ። እስብሪ ይባላል ወህታሲቢ አጅር አገኛለሁ ታገሽ ይባላል። فقالت تنحى عني فقبلتني ودعيد يا رجل بني مصيبان تلتمكرك ዝም ብለው ሄዱ። ታዲያ በኋላ ነብዩ ናቸው ተባሏት። ቤታቸው ደጃፋቸው ዘበኛ ለመስዋዕት እየፈራች ሄደች። ብታይ ምን የለ ክፍት ነው። አላወቅሁምና ነው እኮ ያ ረሱላህ አለቻቸው። አይ አሶብሩ እንደ ሶድመቲል ኡላ አጅር የሚያገኘው ሰውየው ደረጃ የሚያገኘው ታላቅ ሶብር ማለት መጀመሪያ አደጋው ሲወርቅበት ያጋጥመው ነው። በመዋል በማደር ተሆነ የሚለምደዋል በመልመድ ይሆናል ብለዋል። አንዱ በአደጋ በበላ ላይ መታገስ ነው። ሁለተኛው አላህ ባዘዘው ላይ እስኪሞት ድረስ መታገስ ነው። ሶስተኛው አላህ ተከለከለው ተሐራም በመከልከል እስኪሞት መታገስ ነው። ሁላ ታላቁ በበላ ላይ የሆነው በአደጋ ላይ የሆነው ትዕግስት ነው። ለተቋላ ተከለከለው ተወንጀል መከልከል ትዕግስት ነው። ሶስተኛው ደረጃ አላህ ባዘዘው ላይ መቆም ነው። እንዲህ ያሉ ሰዎች እኔ እጀዛቸዋለሁ አመድሃቸዋለሁ። والصادقين እውነተኛ የሆኑ ሙእሚኖች አመሰግናቸዋለሁ እጀዛቸዋለሁ ይላል። ንግግራቸው እውነት ስራቸው እውነት የሆኑ ሰዎች እንዲህ ያሉ ሰዎች እጀዛቸዋለሁ አመሰግናቸዋለሁ። والقانتين أي المطيعين እኔን የሚገዙ ሰዎች
ትእዛዜንም ያከብሩ ክልክሌንም የሚከለከሉ ሰዎች እንዲህ ያሉ ሰዎች አመልካቸዋለሁ፣ አሞግሳቸዋለሁ። والمنفقين የሚያበሉ የሚያጠጡ ሰዎች፣ ለዲሃ የሚያበሉ የሚያጠጡ ሰዎች፣ ለዲን እስልምና ሃይማኖት የሚያወጡ ሰዎች እንዲህ ያሉ ሰዎች እጀዛቸዋለሁ ብለህ ንገራቸው። والمستغفرين بالأسحار آخر الليل يتنسوا معلم بلو دعا يرغبوا أستغفر الله أستغفر الله أستغفر الله أميرون እንዲህ ያሉ ሰዎች እጀዛቸዋለሁ ይላል። እንግዲህ ተቀን ሌሊቱ ይበልጣል ይላል። ሌሊት እንግዲህ ወስዋስ የለም ጭር የሚል ወቅት ነው። አላህ የሚወሰውሰው ነገር የለም። በተለይም ደግሞ አስሐር ማለት የሰሁር ጀምሮ ነው። ተኒስ ሌሊት ይጀምራል። ከ6 ሰዓት ጀምሮ እስኪነጋ አስሐር ነው። የለም ተፈጀረ ጀምሮ እስኪነጋ ድረስ ነው ተብሏል። በዛ ጊዜ ተነስተው እስትግፋር የሚያደርጉ ናቸው። አስተግፊሩላህ 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 የሚሉ እንዲህ ያሉ ሰዎች እጀዛቸዋለሁ ይላል ነቢያችን ዓለይሂ ሰላቱ ወሰላም። ቃል ኢዛ በቂየ ሱሉሱ ሌይል አልአኺር መጨረሻው 1/3 ሌሊቱ የቀረ ጊዜ ሊነጋ 1/3 ሲቀር ነዘለ ረቡና ኢለ ሰማኢ ዱንያ ወደ ሰማኡ ዱንያ ይወርዳል ብለዋል። ረቡና ማለት መለኩ ረቢና ነው። የአላህ መለክ ይወርዳል ማለት ነው። ወይንም የዝነቱ ደጃፍ ይከፈታል፣ የስጦታው ወቅት ይከፈታል ማለት ነው። ፈየቁሉ መን የስተግፊሩ ሊ ፈአግፊሩ ለሁ ማረኝ የሚለው ማን ነው? ጊዜ የምምረው የሚለምነኝ ማን ነው? እስትጃባ ማረግለት እያለ የሚልበት የሚለልብበት የሚያውጅበት ሰዓት ነው ብለዋል። እንዲህ አድርገው ሌሊት እስትግፋር የሚያደርጉ ሰዎች ናቸው። شهد الله أنه لا إله إلا هو شهد الله الله مسكروا بلاቸው أنه الله وينم أن الأمر والشأن نجر لا إله إلا هو السماوات بمدر أن الله بالتنجيل راجت يلم بلو الله مسكروا بلاቸው አይሁዶች መስክሩ ሰላሙ ቢሏቸው የኛ ቀደም ያለ ሃይማኖት ነው ያንተ ልክ አይደለም ትክክል አይደለም አሉ። ተዋቸው ለኔ አንድነት ራሴ መስክር ያለው የራሴ መስክርና ይበቃኛል ማለት ነው። والملائكة وشهدت الملائكة ملكوችም ለአላህ አንድነት በሰማይ በምድር በዓለማት አንድየተ አላህ እንጂ ሌላ ላለመኖር መስክረዋል በላቸው። መላእክት መኖሪያቸው ሰማይ ነው። አንዳንድ ትእዛዝ አላህ ትእዛዝ መሬት ይመጣል እንጂ 7ቱ ሰማያት ጠጠር ቢወረወር ማረፊያ የለም ይላል መላእክቱ ጥቅ ብሎ። እንደዚህ ያሉ መለኮች የማይበሉ የማይጠጡ የማይሞቱ የማይታመሙ እንዲህ ያሉ መለኮችም ለአላህ አንድነት መስክረዋል ብላ ነገራቸው። وأولو العلم قائما بالقسط ወኡሉ ልዕልሚ እውቀት ያላቸው ዑለማዎቹ ነቢያቶቹ ሁሉ መስክረዋል። ቃኢመን ቢልቂስጢ አላህ በቀጥታ ቋሚ ሲሆን ቀጥ ያለ ጌታ ሲሆን አይዋልል አይዋሽ አይከዳ እንዲህ ያለ ጌታ ነው ብለው መስክረዋል ብለህ ንገራቸው። لا إله إلا هو العزيز الحكيم لا إله إلا هو إلى موجود إلى معبود في الوجود بحق إلا هو በእውነት ሊያደርጉት ሊያከብሩት የሚገባ ጌታ እሱ ብቻ እንጂ ሌላ የሌለበት። አልዓዚዝ አይል ጋሊቡ ዐላ ማ አራደሁ የፈለገውን ለማድረግ የሚችል የሆነ አሸናፊ ጌታ። ሐኪም ማንኛውንም በቦታው አስቀማጭ የሆነ ጌታ እንዲህ ያለ ጌታ ነው ብለህ ንገራቸው። وأولو العلم قائما بالقسط እሱም መሰከረ ለማለት ቃኢመን ቢልቂስጢ ላለ ሲፈት ነው። አላህ በቀጥታ ቋሚ ሲሆን ማለት
ኡሉል ዒልም ወደዛ ማዕጡፍ ነው። ወሸሂደ ኡሉል ዒልም ነው። የእውቀት ባለቤቱን ሰዎች ለአላህ አንድነት መስክረዋል። ቃኢመን ቢልቂስጢ አላህ በቀጥታ ቋሚ ሲሆን ቀጥ ያለ ጌታ ሲሆን እውነተኛ ሲሆን ማለት إن الدين عند الله الإسلام إن الدين المرضي ተወዳጅ የሆነ ሃይማኖት አላህ ዘንድ እስልምና ነው ብለህ ነገራቸው። ከእስልምና ሌላ ያለው ሃይማኖት ተቀባይነት የለውም። ነቢዩ ለዓለምን ተፈጠረ ጀምሮ ነቢያችን ድረስ የተላኩት ነቢያቶች ሩሱሎች ሁሉ በዲኑል ኢስላም እስላም ያለው አረበኛ ይሁን እንጂ በቋንቋቸው ያው በእስልምና ሃይማኖት ነው የተላኩት። ተከተሉ ሲሏቸው ነቢያቶቹ ከፊሉ ይከተላል፣ ከፊሉ ይከፍራል ይላል። በዛ ነው የሚለያዩት እንጂ አላህ ከእስልምና ሃይማኖት ውጭ አንድ ነቢይ ረሱል የላከው የለም። አላህ ዘንድ ተወዳጁ ሃይማኖት እስልምና ነው በላቸው ተቀባይነት ያለው። ሌላው ባጢል ነው፣ የተሻለ ነው፣ የቀረ ነው፣ ተቀባይነት የለውም ብለህ ነገራቸው። وما اختلف الذين أوتوا الكتاب ኪታብ የተሰጡ ሰዎች አይሁዳውያን ነሷሮች አልተለያዩም። إلا من بعد ما جاءهم العلم بغيا بينهم إلا ما بعد ما جاءهم العلم እውቀቱ ተመጣቸው በኋላ እንጂ አልተለያዩም። ፊት በኩፍር አንድ ነው የሰው ልጅ ማለት ወይንም በዲኑ አንድ ነው። ዝም ብሎ በሐሳብ ነው የሚሄድ ተስማምቶ ይኖራል። ነቢይ ረሱል ተልኮ ይሄ ክልክል ነው፣ ይሄ ትእዛዝ ነው፣ ይሄን ተው፣ ይሄን ስሩ ሲባል ከፊሉ እሺ ብሎ ይከተላል፣ ከፊሉ ደግሞ እንዲህ ይላል። በዛ የሰው ልጅ ይለያያል። ይሄ ለምንድን የመጣው? በበየን በይነው በመካከላቸው ለሐሰዳቸው ነው። እገሌ እንዴት ነቢይ ይሆናል? እገሌ እንዴት ይመራናል? ስለሳቸው አንዱ አንዱን ይመቀኛል። ለመቀኝነታቸው ነው ብለህ ንገራቸው። ومن يكفر بآيات الله فإن الله سريع الحساب በአላህ አያት የሚክዱ ሰዎች፣ አላህን አያት መመሪያ የማይቀበሉ ሰዎች አላህ መርማሪው ጥያቄው ቸኳላ ተጣዳፊ የሆነ ጌታ ነው። ጊዜያት የማይጨርስበት ብለህ ነገራቸው። لأنه يحاسب الخلق يوم القيامة بقدر نصف النهار نبي الله علم تتفطروا زيها على مستمي تفعله الخلق بس جستك ساعات قدر نطيق المجرس وكلا بقدر حرب الشاد عندي تفيل بمتطلب بس وقت قدر مدين يترقم جميع طيقه رب العالمين راسه يوك የላንዲ ሰው የሚበቃ ይመስልም እንኳን ለይኩላ ኸልቅ እንዲህ ያለ ጌታ ነው ይጠይቃቸዋል ብለህ ንገራቸው። فإن حاجوك فقل أسلمت وجهي لله ومن اتبعن ምናልባች የአህለል ኪታቦች አይሁዶች የተከራከሩ እንደው ይላል የእኛ ነው ሐቁ ያንተ ውሸት ነው ብለው የተከራከሩ እንደሆነ እኔ መቼም አካሌን ለአላህ አስቤያለሁ፣ ታዝዣለሁ በላቸው። ለአላህ ገብቻለሁ፣ እሱን አውቄያለሁ፣ የእሱን ትእዛዝ እሰራለሁ፣ ምክሩን እከለከላለሁ ለራሴ ብለህ ተዋቸው። በወዥ ያመጣው እሱም ብዙ ነገር እንግዲህ በፊት ላይ ስላለ ነው። አካል ማለት ነው ወዥ ማለት አካሌን ለአላህ ሰጥቻለሁ ብለህ ንገራቸው። ومن اتبعن እኔን የተከተለ ሰው ሁሉ الله أسوال الله تعزوال بله نقراجه. وقل للذين أوتوا الكتاب كتاب لا تسوي إلى يهود على نصارى بلاجه والأميين لما كوش يالقروا يالكتبوا تناتاجه إن يتولد يتقمط لهم كافرش بلاجه وكلا نسبة إلى أم القرى ولي مكان نسبان لما كوش بلاجه مالك أسلمتم الله تعززاችሁ
ፈጣሪ ጌታቸውን አወቃችሁ? ዛሂሩ ጥያቄ ነው። ማዕናው ትእዛዝ ነው። አይ አስሊሙ ማለት ነው። ማለት ለአላህ ታዘዙ፣ ፈጣሪ ጌታችሁን እወቁ ብለህ ንገራቸው። فإن أسلموا فقد اهتدوا ይሽብረውን የእናንተ ለአላህ ተታዘዙ ፈቀድ እህተደው በእውነት ተመሩ ተቀኑ የጀነት መንገድ ያሉ ትክክለኛውን ሃይማኖት ይዘዋል ብለህ ንገራቸው። وإن تولوا فإنما عليك البلاغ وإن تولوا أعرضوا وأبوا እንዳርገ መክራቸው ያንቀበል ምክርህን የአላህን ፈጣሪነትና ቅሙሱን አንገዛም ብለው የዞሩ እንዲያሉ እንደሆነ በአንተ ላይ ያለብህ ግዴታ የታዘዝከውን ማድረስ ብቻ ነው። አልበላግ ተኛ የታዘዝከውን ለሰው ልጅ ማስተላለፍ ነው እንጂ በከፈረው በወንጀለኛው በአማጩ አንተ አትጠየቅም፣ አትቀጣም። አድርሰህላቸዋል፣ ነግረሃቸዋል፣ ያለብህን ተወጥተሃል አላቸው። والله بصير بالعباد አላህ በባሮቹ ተመልካች የሆነ ጌታ ነው። እያንዳንዳችሁን እናውቃችኋለን፣ እናያችኋለን፣ እንደ ሥራችሁ እንሰጣችኋለን ብለህ ንገራቸው። إن الذين يكفرون بآيات الله እነዚያ በአላህ አያት በቁርአን የሚከፍሩ ሰዎች ويقتلون النبيين بغير الحق ነቢያቶችን የሚገሉ የሆኑ ሰዎች بغير حق ማለት የሚያስገድል ነገር ሳይገኝባቸው ማለት የሚያስገድል ነገር ሳይገኝባቸው ይሄ ሸርጥ አይደለም ይላል። እንደበዙም ስለገደሏቸው አወራው እንጂ ነብይ የሚያስገድልም ስራ አይሰራ መግደሉም አይፈቀድም። ተኩፍር በላይ ነብይ መግደል ነው። ተነብይ መግደል በላይ ወንጀል የለም። በአንድ ቀን 70 ነብይ ገለዋል ይላል። የለም 100 ነብይ ገለዋል የለም ተይ በላይ ኺላፍ አለ። ዑለማዎቹ ደግሞ እንደዚህ ያላህ ነብያቶች እንዳርጋችሁ በዙልም ትገላላችሁ ቢሏቸው ወደ 40 ዑለማ ነው የገደሉት። የለም 100 ዑለማ ነው ይላል። ይህን ሁላ ገለው አንድ ሰው የሞተር መሰላቸው ንግሪያቸውን ያቀደሉ አምሽተዋል ይላል። ሰው የሞተም አይመስላቸው እንደዚህ ያሉ መናጦች ናቸው አላህ። ويقتلون الذين يأمرون بالقسط በቀጥታ የሚያዙትን ዑለሞችንም የነሱ አጋዥ ረዳት ናቸው ብለው የሚገሉ ናቸው። بالقسط من الناس ታሰው በቀጥታ የሚያዙትን فبشرهم بعذاب أليم እንዲህ ያሉ ሰዎች አሳማሚ በሆነ ቅጣት አብስራቸው። አይዟችሁ ጀሃነም ተዘጋጅቶ ይጠብቃችኋል፣ እሳት ይጠብቃችኋል። ይሄ ኢንዛር ነው የሚታያምን ተብሽር ነው ይል ማላገጥ ነው፣ መጫወት ነው፣ ተጫወቱባቸው ማለት ነው። አይዟችሁ እናንተ ምን አለባችሁ እሳት ትገባላችሁ፣ ጀሃነም ተዘጋጅቶ ይጠብቃችኋል እያላችሁ አላግጡባቸው ማለት ነው። أولئك الذين حبطت أعمالهم في الدنيا والآخرة እንደዚህ ያሉ ሰዎች ስራቸው የተሰረዘ የታጠበባቸው ናቸው ይላል። ዱንያ ወአኺራ ሁለቱም ሀገር እንግዲህ ካፊር ሆኖ ብዙ ኸይራት የሚሰራ ሰው አለ። አባት ለእናቱ ጥሩ የሚሰራ አለ፣ ለዘመዶቹ ጥሩ የሚውል አለ፣ ከሙስሊሙ የበለጠ ኸይር የሚሰራ አዛኝ አለ፣ ተካፈለ። ያ ሁላ ዜሮ ነው። አላህ እዚሁ በጤናው በምኑ በሀብቱ በሚስቱ በልጁ ይጀዛቸዋል እንጂ የቂያም ቀን ምንም የላቸው። እንዲህ ያሉ ናቸው፣ ዜሮ ናቸው ብለው ንገራቸው። وما لهم من ناصرين የቂያም ቀን አጋዥ ረዳት የላቸውም፣ የሚያግዛቸው የለም ብለው ንገራቸው። ألم تر إلى الذين أوتوا نصيبا من الكتاب ከኪታብ ድርሻ ዕድል የተሰጡን ሰዎች እውቀት ይድረስ እወቃቸው፣ የሁሎችን እወቃቸው ይላል። يدعون إلى كتاب الله ليحكم بينهم ይድዑነ ነው ይድዑነ يدعون በመካከላቸው ነብዩ ሊወስኑላቸው ቁርአን ሊወስንባቸው
የሚጠሩ የሆኑ ሰዎች እወቃቸው። ተጠርተውሳ ثم يتولى فريق منهم እነሱ ከፊል ሰው ተሐክሞለት የማይቀበልም የሚሉ የሆኑ ሰዎች ያሉ ሰዎች ጠይቃቸው ይላል። አይሁዶች በተውራት ያለው ሕግ እኛ ሕግ ጋር ተመሳሳይ ነው። ሲደርሶ በኒካ ሲደርሶ የሚያውቅ ወንድ ወይንም ወንድ ደርሶባት በኒካ የምታውቅ ሴት ዝሙት የሰሩ እንደሆነ ተቀጥቅጦ መገደል ነው። የኛም ሕጉ ይሄ ነው። በመጀመሪያው ተሆነ 100 መገረፍ ነው። ተጋብቻ በፊት ተሆነ የሳቸውም ይሄው ነው። እነሱ ግን ሕጉን አሻሽለውታል። በምንድን ነው ሕግ የምታሻሽሉት እናንተ? እንዴት ነው በየጠይቃቸውን ኢየሱስ ተኔ በኋላ ሊቅ ይመጣል የኔን ሕግ የሚሽር ሊቅ ይመጣል ብሎ ተናግሯል። ስለዚህ ሊቅ የሆነ ሰው ሃይማኖቱን ማሻሻል ይችላል። ኢሳ ሊቅ ይመጣል ያሉት ነቢያችንን ነው። እንግዲህ አላህ ማሳሳቱ ተመልከቱ። አዲያ ይሻሻላል የነሱ ብሎ ማሻሻል ነው። ዝሙት የሰራ እንደው ዲሃ ማንኛው ሰው ተሰራ ሕጉን ያቋቁሙበታል፣ ይገሉታል። ባለስልጣን ሀብታም ዝሙት ሰርቶ የተገኘ እንደው አሻሽለውታል። ፊታቸውን ሴቲቱን ወንድየውን በጥላ ቀብቶ አንድ አህያ ላይ አስጋልቦ እሷን ወደፊቱ ወንድየውን ወደ ጅራቱ አድርጎ በአንድ አህያ አድርጎ እንዲህ በገበያ ሰው በተሰበሰበበት ማዞር ይበቃቸዋል ለቅጣት። ሀብታምና ባለስልጣን መገደል የለበትም የሚል ሕግ አዘጋጅተዋል። እዚህ መካከል አሁን ዘና ሚንሁም ሸሪፉን ቢሸሪፋ አንድ የተከበረ ሰው ባለስልጣን በተከበረች መቤት ዝሙት ይሰራል። አሁን ያንን የእሳቸውን ሕግ እንዲያይቀጧቸው ቁርአን ሰምተዋል። ፈአዙሁማ የሚል ቁርአን አለ። ፈአዙሁማ ማለት በቦክስ በጫማ በለበቅ ምናምን መታታችሁ ተዋቸው ማለት ነው። እኛ ሙሐመድ በሚቀራው እንደዚህ ያለ ሰምተናልና እስሂዱና ሙሐመድን ጠይቁት ብለው ሽማግሎች ልካሉ። እንደዚህ ነው ታለን በጫማ በቦክስ መታተን እንተዋለን። የቂያም ቀን እሱ ወስኖልን ነው እሱ ማስፈረጀን ነው ብለን ወዴት ነው እሱ እናስጠጋለን አሉ። አለዛ መግደል ነው ያለ እንደው ሰዋችንን እንዲያታስገድሉ መልሳችሁ ይዛችሁ ብለው ሽማግሎች ጋር ሊልኳቸው ይመክራሉ። እነሱ እዛ ሲመክሩ አላህ ይሰማል። ጅብሪልን ይልክና ለነቢያችን አይሁዶች እንደዚህ ያለ ጥያቄ ይዘውልህ ሊመጡ ነው፣ ቀጥቅጦ መግደል ነው በላቸውና ቀጥቅጠህ ግደል። እኛ በኪታባችን የለም ያሉ እንደው ፈዲየክ የሚባል ቀሪያ አብደላህ ብን ሱሪያ የሚባል የእነሱ ዓሊም አለ፣ የይሁዲ ዓሊም። እሱን አስጠርተህ እሱን አስቀራው ይገኛል ይላቸዋል። እንደተባለው ሽማግሎቹ ሰዎቹን ይዘው መጡ። የተከበሩ ሰዎች ናቸው። በእኛ ውስጥ ተሳስተው ዝሙት ሰርተው ነበር። ምንድነው እስቲ ሁክሙን ንገረን አሏቸው። ቀጥቅጦ መግደል ነው፣ ቀጥቅጠን እንገላችኋለን አሉ። አይ እኛማ ለማስገደል አልመጣንም፣ ሰዎችንን ይዘን እንመለሳለን ትቦ አሉ። አትሄዱም አሏቸው። አሁን መስሪያ ቤት መጣችኋል፣ መወሰን ነው እንጂ መሄድ አትችሉም። እኛ በኪታባችን እንዲህ ያለ የለም አሉ። አለ በኪታባቸው አብደላህ ብን ሱሪያ የሚባል ዓሊም የለም አለ። ሂዱ ጥሩ አሏቸው። መጡና እስኪ እንግዲህ
ሙሳን ነጃ በወጣ አስተቀሙ ፊርዓውንን ባሰመጠ ጌታ ይሁንብሽ በተውራት ውስጥ አዛኔቱ የዛዘኛ እርጁሙማ አልበታ ያለ የለም አሏቸው። አላሉ አይደለም የለም አሉ። አንጣና እስቲ ተውራትን ቅራሯቸው። ተውራትን ሲቀሩ አያተል ረጅሙ ላይ ሲደርሱ እጃውን ጣል አድርገው አልፈው ቀሩት። አብደላህ ብን ሰላም የይሁዶች የሰለሙት ዓሊም አሉ። እጁን እኮ ከልሎ እጁን ሸፍኖ እኮ አለፈ ያ ረሱላላህ አሉ። አንተ ተቀበልና አንተ ቅረው አሉ። እዛ ላይ የተገኘ አዛኝ ወዛኔት ወንድና ሴት ዝሙት ሰርተው ተገኘ። ቀጥቅጣችሁ ግደሏቸው የሚል መጣ። በሩሰኛ ወደ ዘቀጥቅጡና ግደሏቸው አሉ ነብያቸው። እስቲ ያቀተው ድረስ ወንድየው ይከላከልላት ነበር። በድንጋይ ተሰብስቦ ሰው ሲማታ ወንድየው ይከላከልላታል። ደግሞ አደጋ ላይ ጥሎ ደግሞ አሁን ሊያድን መስሎ በጣም የጠናበት ጊዜ ተሸሸ። እንደገና ተሸሸበት። ቀድመው አንጥተው ገለውታል። እሷንም ገደሏት፣ እሱንም ገደሉት። ነቢያችን በዚህና የሰሩት ሰዎች ብዙ ሰዎች ገለዋል። አንደኛዎቹ እኒህ ናቸው። ሽማግሌዎቹ ተያምናሉ። የሽማግሌ አውዘኛ አደረከናሉ። አውዘኛ ማለት አሳፈርከን ማለት ነው። ሽምግልና መጠንብህ አስገድለን ስንሄድ ፈረስ ላይ ወደቅንኝ አሳፈርከን አሏቸው። እነሱ ያለ ህግ ነው፣ ያለ መመሪያ ነው። ሁለተኛ ተይ ሌላ አንድ ማዒዝ የሚባል ሰው በቀኛቸው መጥቶ ነገራቸው። ተሳታዲ ነው፣ ተሳስቼ ሳገባው አሉ። ዝሙት ሰራው አሉ። ማየትህ ነው እንዲህ አጅነቢይ ዝሙት ሰራው መጥሉት አሉ። ኧረ ሀይቃ ዝሙት ነው። ነቅተሃት ነው እንዲ ኧረ ዝሙት ነው። እሱ እንግዲህ ይሄን ቢል በሰበብ ይሄ አላህና ባሪያ መካከል ያለው ወንጀል አንደኛ ማውራቱ ክልክል ነው። አላህ ተሻበትና ተሰራ መደበቅ ሸርጥ ነው። ተሸሽጎ ወንጀልን መስራት ተገቢ ነው። አላህ ተመስራቱ የበለጠ ሄዶ ማውራቱ መናገሩ ያስቆጣኛል ብሎ ነቢያችን ጣሉና እንዲዞሩ በዚህ ዙሮ ነገራቸው። እንዲዞሩ በዚህ ዙሮ ነገራቸው። እንዲዞሩ 4 ጊዜ መሰከረ። አቢከጁኑን አሉት። ግዴሉኝ ማለት ነው ማለት ስለ አብዲያት አለብህ አብዲያት እንዲያሉት ኧረ በጣም አላህን ፈሪ ነው እንዲ አኼራን ፈርቶ ነው እንጂ ያ ረሱላላህ አሉ። አሪያው ሰሉና ቀጥቅጡና ግዴሉት እንጂ አሉ። ዙሪያውን በድንጋይ ያጠመዱ ጊዜ እንደገና ሸሸት። ከዛ ቀድሞ ገደሉት። መጡ ነገሯቸው ለነቢያቸው። ሸሽቶ እንዲያርጎ ገደል ነው አሉ። ተሸሻትተውትም ነበሩ። ይሄ ሁዱድ ያላህ ቅጣት በትንሽ ነገር ይመለሳል። ሰውየው ቢክድም ይመለሳል። ሌላ አንዲት ሴት አርግዛ በዝሙት ትመጣለች። ይሄ ያረገዝኩት ልጅ በዝሙት ነው አለቻቸው። ዘመድ ያላት ያሉ ጠየቁ። አወበን እስትወልድ ያስቀምጥና ትወልድ ይዛለኝ አሉት። ወልድ ልጇን ይዛ መጣች። ራሱን እስከሚችል እስከሚበላ ድረስ ልጁን አሳድጊ አሏት። ዳቦ በእጁ ይዞ እየበላ መጣ። ይኸው ራሱን ችሏል። እንግዲህ በሉ ተቀበሉና ግደሏት አሉ። ሲገሏት ደሟ ተፈናጠረበት። አንድ ሰሃቢይ ላይ የለም ሶላት ጀናዛ ሰገዱባቸው ይላል። ደግሞ በእንዲህ ያለች ላይ ደግሞ ትሰግዳላችሁ ተራግሙ ለሸይጣን አጋዥ ትሆናለህ። ዝሙት አሰርቶ እንዲህ አድርጎ አስገደላት። ደግሞ አንተ የሸይጣን ረዳት ትሆናለህ። ተዝች ተሴትዮ የበለጠ ኢማን በምድር ላይ አለ ወይ? ነፍሷን ግደሉኝ ብላ የምትቀርብ የዚች ሴትዮ ኢማን የሚያከፋፍሉት ለስንት ፈልቅ በቃ ነበረ። እንዲያደርገው ነቢያችን የገደሏቸው አሉ፣ ያስገረፏቸውም አሉ። እሽም ዛሬ ችግር የለም ብሎ መሰራት ነው። ማን ሲጠይቅ አይሆን ተውበት መጥቶበት ነው መድኃኒቱ።
ثم تولى فريق منهم وهم معرضون كافروች ምዞሩ ሆኑ እንዲበይት ሆኗላ ለሁክም መተው ለውሳኔ መተው ሲወስኑላቸው አንቀበልም ብለው ምዞሩ ሰዎች ወደ እነሱ ቃል ይድረስ ذلك بأنهم قالوا لن تمسنا النار إلا أياما معدودات بلوالنا نوزي هذا رساجوا أهل الكتابوች لن تمسنا النار ساعتنا كانوا بلوال إلا أياما معدودات እንጂ እሳት ውስጥ አንኖርም ጀሃነም ውስጥ አንኖርም ማለት አላቸውና ነው የሚያላግጡት أيام معدودات منه بقدر أيام الدنيا 7 ቀን ተቀተል ወደ ጀነት እንሄዳለን ይላል እንደውም ምንም ማስረጃ የለም ወይም ቅድማያቶቻቸው አባቶቻቸው በሙሳ ጊዜ ያንን ጥጃ ጌታ ብለው የተገዙት ያመለኩት 40 ቀን ነው በዛ ቀድር 40 ቀን ተቀተል ጀነት እንሄዳለን ይላል ነብያችን አሊማቸውን መድረሳው ሄደው ጠይቀውታል ይላል እሳትም ይገባው ተኛና ተናንተ ማን ይመስላችኋል አሏቸው نحن ندخل أولا መጀመሪያ እኛ እንገባለን አሉ ወማጨረሻና አንተን ተከተል እኛ እንወጣለን አሉ فقال عليه الصلاة والسلام حاشا الله እኛ እንተካላችሁ ማለት ይሄ ጥራው بل أنتم تدومون فيها እናንተ እዛው ሳትዘወትራላችሁ ብለዋቸዋል እንዲህ አላላቸውና ነው ብለውናቸው وغرهم في دينهم ما كانوا يفترون وغرهم አመኛቸው አታለላቸው في دينهم በሃይማኖታቸው ما كانوا يفترون የሚቀጣጥፉት እየቀጣጠፉ እየወሻሹ አስቀመጡላቸው ዑለማዎቻቸው መሪዎቻቸው የተባሉት ያን ተከትለው የተታለሉት ናቸው ብለህ ንገራቸው فكيف إذا جمعناهم ليوم لا ريب فيه فكيف إذا جمعناهم يسبسبناቸው ጊዜ ምን ይበቃቸው ይሆን ይላል ليوم أي في يوم በቀን ውስጥ لا ريب فيه በዛ በቀን ሸክ የሌለበት ይቀራል ተብሎ ማያጠራጥር የቂያም ቀን አወሉ አኺሩ የተሰበሰበ ጊዜ አንድ ሚዲያ ነው የሚሰበሰበው አዲም ተተፈጠሩ ይዞ ያዓለም እስተምጣፋ ያለው አርዱ ሻም ነው የሚሰበሰበው ፀሐይ የሰው መቀደር ተቀርባለች ይላል አሁን ኃይሏ ወደ ላይ ነው እዛ ጊዜ ኃይሏ ወደ ታች ይዞራል ሰውየው አናቱ ራሱ እንደመረቅ ይንፈቀፈቃል ላቡ ኩሉ በትድረስ የሚያሰምጠዋል ኩሉ መታጠቂያው ድረስ ኩሉ ጨርሶ የሚያሰምጠዋል የዛ ጊዜ ምን ይበቃቸው ይሆን ዛሬ እንደሚወሻሹ እንደሚቀጣጠፉ እንደዚህ ውሸት ተጠቅማቸው ሊመስላቸው ይሆን ላ አይጠቅማቸውም ብለህ ነገራቸው ووفيت كل نفس ما كسبت وهم لا يظلمون ነፍስ የተባለች ሁሉ የሰራችውን ስለ ውጤት የተሞላች የተሰጠች ጊዜ ወهم لا يظلمون የማይበደሉ ሲሆን ወንጀል ላይ መጨመር የለም ተፈይሩ ስለማ ጉዴል የለም እዛው በስራቸው ልክ ብቻ መሰጠት እንደ አርግን ተንሰጣቸው የዛ ጊዜ ምን ይበቃቸው ይሆን ብለህ ጠይቃቸው قل اللهم مالك الملك تؤتي الملك من تشاء وتنزع الملك ممن تشاء قل يا محمد بل أنت የመንግስቶች ሁሉ መንግስት የሆንክ ጌታ ንግስታት የተሰጣለህ ለፈለከው ሰው በላይ ንግስታት ሁሉ አንተ ሰጣለህ وتعز من تشاء የፈለከውን ታረቃለህ አለቀይ በላይ አረቃለህ وتذل من تشاء የፈለከውን ደግሞ ታዋርዳለህ ጠላቶችን አዋርድልኝ በላይ አዋርድልህ ወይም ስልጣን ሰጥቻለሁ ንግስታትን ሰጥቻለሁና እንዲህ መስኪነኝ ለቀናን ሰጥቻለሁ ጠላቶችን አዋርድልሃለሁና እንዲህ መስኪነኝ ለሰራው ስራ ምስጋና ነው አይደለም ዱዓ ነው እንደምሰጥሙ ሰጠኝ ማለት ነው ብለው በሁለቱም ፈስረውታል وتعز من تشاء የፈለከውን ሰው ታረቃለህ وتذل من
تشاء يفلكون تورد أننا لكي تلاتوشنا ورد لي بلا لمنين بيدك الخير بيدك النفع فأنت هيدنا تقامو ثم تتقمو أنت بالجانب إنك على كل شيء قدير أنت بمان يوم ليشاي وكيتا نجتا باكن ترون دم لن يرجو بلا لمنين يا الله تولج الليل في النهار وتولج النهار في الليل أنا لليت تقبل تسقبل لليتن أكان تسقبل عند الله إلى الله جزانا بلغ أمس كذي أنا لليت ما سقبت لليتن أكان ما سقبت ما نسمن جنو يكانون برهان مسيح يلين شلمات متألم عليه أريلم أكان وسط لليتو لليتو وسط كانوا أهم كان عندهم ግን ለሊቱ ወቅት ስለሆነ ጊዜያቱ ስለሆነ በርቦት ነው ቀኑ ውስጥ ነው ጨለማው አለ የቀኑ ጊዜው ስለሆነ ሸፍኖት ነው አይደለም የቀኑ ሰዓት ለሊቱ ተጨምራል የለሊቱ ሰዓት ወደ ቀኑ ተጨምራል ሁሉም 12 ሰዓቶች ነበሩ ቀኑም 12 ሰዓት ነው ለሊቱም 12 ሰዓት ነው ልክ ግን 12 ሰዓት ቀኑም ለሊቱም 12 ሰዓት ነው ለየአንዳንዱ ሰው በአመት አንድ ቀን ብቻ ነው በአመት አንድ ቀን خطر سوى من الوار لبيه بسمعه مكاكلو تفتحي موجة صحي مقبيا درس ولما أوجهه كما أوجه ملكة الله بروار تملكة وديزا سوستور تهديالي صحي عندك أما زوات عندنا يمبزي يالك مقبياون منه يالك أي سوستور وديزا تهديالي سوستور دمو وديزي ثم لسالك ودي خطو أسيو ودي مهار أهون دمو وديزي دمو ودي جنو سوستور تهديالي سوستور دمو وديزي ثم لسالك قلنا مسالي هم بنيالي تككل موج وقت أمت جبال بتتككل أسراه للساعات من هنا عندكم بتشان زواري لك كهين لا كل مصاب مريس إلى الله بامت عندكم بتشان هم يجين أسراه للتاسراه لت عندي هذا كتاس جبال بلين العالم وتخرج الحي من الميت وتخرج الحي حيوة الله وانت وطأ الله حيوة الله لا نيجي أنا سيدي من إنه هي حي تميت موتات يهو تمني تسيتنا تقولها لها سيف الأرض تمؤمن اليوم كافر وطال معنى تكافر مؤمن وطال يا قلبا بطوال تفاسق اليوم الله من فرعون وطوال إنها حي تميت توطأ الله بلين وتخرج الميت من الحي رجال الله الجموع نفس الله توطأ الله بلين قلال تبراري تسويه هم نفس الله وهاي وطأ لك جالتها تمؤمن اليوم كافر وطأ الله أنت بفرع تعالم اليوم منات المنافق وطأ إنها لجتنا بالعمس جنين وترزق من تشاء بغير حساب أنت لفلك وصول يوم على ركبتك ارتسطال قم وارجتك بالوار بوقة ثالين بلفة ثالين إنه الله بالشباء أزل في ثنون قبل خلق السماوات والأرض قريه غنينا قريه فكرنا تبلو الفار قريه غنينا هابتا من يتبالو سو ወንጀለኛ ቢሆን ካፊር ቢሆን ነብይ ቢሆን ወልይ ቢሆን ማንም ሰው ቢሆን መክበር ለዱንያ ግድ ነው እገሌ ፈቂር ነው ተብሎ የዛ ጊዜ ያለፈ ደግሞ ነብይም ሆነ ወልይም ሆነ ረሱልም ሆነ ማንኛውም ሰው ሆነ ዲሃ መሆን
ሀብት ለአላህ ውዴታ ምልክት አይደለም። ድህነት ለአላህ ጥላቻ ምልክት አይደለም። የጠላውን አይደለም የሚያደህየው፣ የወደደውን አይደለም የሚያከብረው። እንደ ያለ ልክ በተቀር ትሰጣለህ በለኛ ለአላህ። لا يتخذ المؤمنون الكافرين أولياء من دون المؤمنين ሙእሚኖች ካፊሮችን ወዳጅ አድርገው አያዙ ይላል። ሚን ዱኒል ሙእሚኒን ከሙእሚኖች ሌላ ሙእሚን የሆነ ሰው ሙእሚንን ጓድ ያዝ፣ ወዳጅ ያዝ፣ ረዳት አጋዥ ያዝ እንጂ የካፊር ወዳጅ አያዝ ከባድ ነው። አብሮ የሚበላል፣ አብሮ የሚጠጣል፣ አብሮ የሚሰራል። አትዋዋሉ ማለት አይደለም። አትዋዋሉ ማለት አይደለም። ካፊር ጋር መዋዋል፣ አብሮ መብላት፣ መጠጣት፣ መተዳደር ከቱም ካፊር ሆኖ አንድ ሀቅ ያለው አለ በሙእሚን ላይ በአል ሆኖ ነው በአገር ላይ ያለ እንደው ሁለት ሀቅ ያለው አለ። ዘመድ ሆኖ ጎረቤት የሆነ እንደው የጉርብትና ሀቅ አለ፣ የዝምድና ሀቅ አለ። አንድ ሀቅ ብቻ ያለው አለ። ዘመድ ሆኖ ሩቅ የሆነ እንደሆነ የዝምድና ሀቅ አለ። አሁን የሚለው ሙተወሊ እሙሪኩም አድርጋችሁ አታዟቸው። ሙተወሊ እሙር ማለት ምንድን ነው? ሐቁን የሚያስረቅቅ ነገር ቢያስዟችሁ እሺ ብላችሁ አትከተሉ። ትእዛዝ ተው ብሏችሁ ካፊር ሶላት አትስገድ ቢል እሺ ብለህ አትቀበል። አውሊያ ማለት ይሄ ነው። ሙተወሊ እሙሪኩም የነገራችሁ የሽግግራችሁ ኃላፊነትን አትስጧቸው ማለት ነው እንጂ አትዋደዷቸው ማለት አይደለም። የቀርቡ ውዴታ የሆነ እንደው መቼም እንግዲህ የሌለህ ነው መውደድም አይገባም። እንደው ዝም ነው። ومن يفعل ذلك فليس من الله في شيء ምናልባት የካፊር ወዳጅ የያዘ በካፊር ቁጥጥር የሆነ ሰው አላህ ዘንድ ምንም አይደለም፣ ሙእሚንነቱ ፋይዳ የለውም ብለህ ንገራቸው። إلا أن تتقوا منهم تقاة እነሱ ተንኮላቸውን መጠበቅን ብትጠበቁ እንጂ ምናልባት አደጋ እንዳያመጡባቸው በዛሂር እየተነጋገራችሁ በሰላማዊ መንገድ በገንዘብ ይሰጥ እንደው ገንዘብ እየሰጣችሁ እንደ ግብር እንደ እያደረጋችሁ ተተንኮላችሁ ተሸራችሁ ለመጠበቅ እንጂ ለዝም ብላችሁ ወዳጅ አድርጋችሁ አታዙ ብለህ ንገራቸው። ويحذركم الله نفسه አላህ ቅጣቱን ያስጠነቅቃችኋል። ካፊርን ወዳጅ ይዛችሁ ከካፊር ጋር ጀሃነም እንዳትሄዱ ተጠንቀቁ ይላችኋል። አልመርኡ መዐ መን አሐብ ብለዋል ነቢያችን ዓለይሂ ሰላቱ ወሰላም። አንድ ሰው የቂያም ቀን ወዳጁ ጋር ነው የሚቀሰቀሰው። ወደ ጀነትም ሆነ ወደ እሳት ወዳጁ ጋር ነው የሚሄደው። አንድ ሁር ያሉት ባሪያ ነበር። ይከሳል፣ ይነጣል፣ በየጊዜያቱ ይብስበታል። ምነው ገሌ ራበህ እንዳሉት ራበኝ፣ ጠማህ እንዳልጠማኝ፣ ምነው ቸገረህ እንዳልቸገረኝ፣ ምን እንግዲያም ሆነ ትከሳለህ፣ ትነጣለህ። እኔ ያ ረሱላላህ ነግቶ አንቱም መጥቼ ታላየሁኝ ምንም ሶብር የለኝም። እዛ የቂያም ቀን እኔ እሳት የሄድኩ እንደው አንቱ የጀነት ነው መሽንታ ላይ አይተንቀረን። ምናልባት አላህ ሸቶት እኔ እንኳን ጀነት የሄድኩ እንደው የአንቱ ደረጃ እዛ ላይ ጀነት ልትደርስ እኔ ባሪያ ነኝ፣ እዛ ታች ላይ እኔ ደረጃ እንደ በየታየው በየታገኘ ሆን ብዬ የዚህ ጭንቅ የዚህ ሀሳብ የሚያከሳኝ የሚያነጥላኝ አለበት። ቁርአን መጣለት አብሽ ወደድከው ጋር ትሆናለህ። ነቢያችንም ዓለይሂ ሰላቱ ወሰላም በዛ የተነሳ ምን አሉ? አልመርኡ መዐ መን አሐብ፣ ሰውየው ወዳጁ ጋር የቂያም ቀን መሆኑ። ወዳጁን ሲያዝ አይቶ ነው መያዝ። አላህን የሚፈራ ሰው ለአኺራ የሚጠቅም ሰው መዋዋሉ ግድ የለባችም።
نفسه يالو ويحذركم الله نفسه مالت عقابه مالت قطعة كافر ولا بماس أني متأون قطعة الله يستنققاችኋል ተጠንቀቁ በላቸው ነፍስ ማለት عقاب قطعة وإلى الله المصير መመለሻ ወደ አላህ ነው የቂያም ቀሙታችሁ ተነሳችሁ ወደ አላህ ተቀርባላችሁ ብለ ነገራቸው እንደ ስራችሁ ይጠይቃችኋል እንደ ስራችሁ ይሰጣችኋል قل إن تخفوا ما في صدوركم أو تبدوه يعلمه الله በልባችሁ ውስጥ ያለውን ብትደብቁት በልባችሁ መልካስባችሁ ብትደብቁት ሰው እንዳያውቅ ብታረጉ ይላል ወይም ብታረጉ ብትሰሩት ብትናገሩት አላህ ያውቀዋል የተደበቀውንም ያውቃል ይፋ ያረጋችሁትንም ያውቃል عند سراج يسطعكم بالنجراچو ويعلم ما في السماوات وما في الأرض وكم بنانت لب يالنا الله بسماوات بمدر است يالنا يوقعان والله على كل شيء قدير الله مالت بمن يوم لا يحيل يترقق شلوت يالله ما قتو يتانو بالنجراچو يوم تجد كل نفس ما عملت من خير محضرا نفس يتبارك الله قيام كان خير سرا يسراچو سرا يفاون متركببتم يقرببتم كان نገራቸው መዝገባቸው ተቀምጧል በግራና በቀኝ አትሪና ረቂብ የሚባሉ መላእክቶች አሉ በቀኝ ያለው መልአክ አንዳንዶቹ ትከሻ ላይ ነው የሚሆኑት ብለዋል አንዳንዶቹ ዛንፈቃ ላይ ነው ብለዋል አንዳንዶቹ ተፊትና ተኋላ ነው የሚሆኑት ብለዋል አላኩል ያህል ለወንዱም ለሴቱም ለካፊሩም ለሙእሚኑም ሁለት መላእክት አሉ የቀኙ ኸይር መዝጋቢ ነው የግራው ሸር መዝጋቢ ወንጀል መዝጋቢ ነው የቀኙ አዛዥ ነው የግራው ታዛዥ ነው ሰውየው ጥሩ ነገር ያየንደው ጥሩ ነገር የሰማንደው ጥሩ ነገር የሰራንደው ቶሎ ብሎ ይመዘግብለታል መጥፎ የተናገረንደው መጥፎ የሰማንደው መጥፎ ያየንደው ለመዝግቦ ብሎ ስንት የቀኙን ታያስፈቅድ የግራው አይመዘግብ እንተዚሁ ኢላ 6 ሰዓት ነው አው ኢላ 7 ሰዓት 7 ሰዓት ድረስ ጠብቀው ወይም 6 ሰዓት ድረስ ጠብቀው እዛ ድረስ ምናልባት ተወብት እንደሆነ ወንጀሉን ሰርቶ 7 ሰዓት ድረስ ወይም 6 ሰዓት ድረስ የተወበተ እንደው ሰውየው የተወበቱ ሐሰና ይመዘገብለታል እንጂ ወንጀሉ አይመዘገብ ከዛ ያለፈ እንደሆነ መዝግብ ይለዋል ይመዘግበዋል ፈየለዓናኒ ሁለቱም መላእክቶች ባግግሪያልና ገልገለኝ ጌታዬ ብለው ይረግሙታል ይላል ወንጀለኛን የሚበላው ይረግመዋል የሚጠጣው ይረግመዋል ቦታው ይረግመዋል ቀኑ ለሊቱ ይረግመዋል መላእክቶቹ ይረግሙታል ያን ሁላችሁ ነው አላህ የሚያቆየው ከተመዘገበ በኋላ ምናልባት በሌላ ጊዜ ቆይቶ የተወበተ እንደሆነ ያይሰረዝና ተውበቱ በዛ ቦታ ይመዘገብለታል ታይቶበት የሞተ እንደሆነ የቂያም ቀን ያዝበታል አላህ ቢሻይ መረዋል ቢሻይ ቀጠዋል وما عملت من سوء نفس يسراችሁ ተመጥፎ ስራ የሰራችሁ تود لو أن بينها وبينه عمدا بعيدا تود ትመኛለች ነፍሳል በሷና በስራዋ መካከል ብዙ ጊዜያት በሆነ ሙራዱ ለባል ተገናኘው ማለት የቂያም ቀን ሸር ሰራሰ የቂያም ቀን ሸሩ ስራ ሲመጣ በጀርባው ነው መዝገቡ የሚመጣ ይላል በዚህ ተሰንጥቆ በዚህ ወጥቶ ነው የሚቀበለው ወይም በግራው ነው የሚቀበለው ለማንስ የኪታቡ ሽማሪ የዛ ጊዜ ታያሰውየው ምን ይላል በሰራይና በየመካከል እንደው ብዙ ጊዜያት ሆነ ሙራዱ ባልተገናኘን እንደው ባልተገናኘን በቀር ብሎ ይመኛል ብለ ነገራቸው ويحذركم الله نفسه አሁን ማጣቀጣቱን ያስተናገዳቸዋል
የሚያስቀጣ ስራ አትስሩ ይላቸዋል በላቸው። والله رؤوف بالعباد አላህ በባሮቹ ርህራሄ ያለው አዛኝ ጌታ ነው። በገዛ ስራቸው ይቀጣሉ እንጂ አላህ ሰው ለመቅጣት አይፈልግም በላቸው። መጀመሪያ እኮ እዛው ፊቱን ቀብረ ኸልቂ ሰማዋት ወልአርድ ካፊርንም ካፊር ብሎ ወስኖታል፣ ሙናፊቅንም ሙናፊቅ ብሎ ወስኖታል። ወንጀል የሚሰራውንም ሰው በዚህ ቀን በዚህ ሰዓት በዚህ ሌሊት እንዲህ ያለ ወንጀል ይሰራል ተብሎ ተመዝግቦ አልፏል። ግን ሰውየው ራሱ የወንጀል እያጠፋ አደጋ ላይ ይወድቃል ይቀጣል እንጂ አላህ አይቀጣም ነበር። የሰው ልጅ አዛኝ ነው ይላል። አጃኢብ ነው። قل إن كنتم تحبون الله فاتبعوني يحببكم الله والبلاቸው ነገራቸው يا محمد إن كنتم تحبون الله አላህን የምትወዱት ሆናችሁ ፈተቢዑኒ እኔን ተከተሉ። በንግግሬ በሐለቴ በስራዬ እኔን ተከተሉ በላችሁ። يحببكم الله እኔን ተከተላችሁ አላህ ይወዳችኋል። ያላህ ውዴታ የሚገኘው እኔን በመከተል ነው እንጂ እንደው ዝም ብለው አላህን እንወዳለን በማለት ሊገኝ አይችልም ብለህ ነገራቸው። ይሄ መጣው በካፊሮች ነው። ለምንድን ነው ሰላም የምታመልኩት? አላህ ሌላ ያለን የምታመልኩት ለምንድን ነው ቢሏቸው ما نعبد الأصنام إلا حبا لله መኮች ቁርአን ሲመጣ 330 ታቦት አላቸው ቤቱላህ ውስጥ ዙሪያውን ተሰደቡ። ምን ያረጉላቸዋል ብሏቸው ለአላህ ውዴታ ብለን እነሱን የምናመልከው የምናከብራቸው አሉት። አላህን መውደድ ከሆነ የምትፈልጉት ነቢዩን ተከተሉ እኔን ተከተሉ እንጂ ታቦት በማምለክ ያላህ ውዴታ አይገኝም ብለህ ንገራቸው አለ አላህ። ويغفر لكم ذنوبكم ወንጀላችሁን ይምራችኋል በላቸው። والله غفور رحيم አላህ ወደ እሱ ለተመለሰ ወንጀሎ ለተመለሰ ማሪ አዛኝ ነው በላቸው። አንድ የታጠፈ ወንጀል ተሰራ በዛው ቅር የማይል ጌታ ነው ማለት አታኢቡ ሚነ ዘንቢ ከመላ ዘንበለው ሰውየው አጥፍቶ ወንጀሎ የሚቀጣ ጌታ አለ ብሎ ፈርቶ ወደ አላህ ተመለሰ አመረዋለሁ ብሏል። በመሬት እንኳን የሞላ ወንጀል ቢሰራ በመሬት የሞላ መግፊራ ይዤ እጠብቀዋለሁ። አላህ ብቻ የሚፈልገው መብቱን እንዲያከብሩለት ነው፣ ጌትነቱ እንዲታወቅለት ነው። እኛ ወንጀል ብንሰራ ወንጀላችን አይጎዳው፣ ብንገዛው ኢባዳችን አይጠቅመው። የሚቀጣ ጌታ አለ ብሎ ፈርቶ ወደ እኔ ተመለሰ እኔ እምረዋለሁ። ወንጀሉን በቀን 70 ጊዜ እንኳን ቢሰራው አንዱን ወንጀል አንድ ሰው 70 ጊዜ ቢሰራው ሰርቶ ይነድማል፣ ይነግጣል፣ ይመለሳል፣ ይቶብታል። አሁንም ደግሞ ይሰራል፣ ይቶብታል፣ አሁንም ይሰራል። ግን ታኢቦች የተለያዩ ናቸው ይላል። አንዳንድ ታኢቦች የሚቶብቱ ሰዎች ወንጀል ይሰሩና የተወሰነ ጊዜያት ቁርጥ አድርገው የሚተው ሰዎች አሉ ይላል። ይሄ ትክክለኛው ተውበት ነው። ላይመለስ ቁርጥ ማለት ነው። ባለፈው መነደም ተስራው ላይ ወዲያው መላቀቅ ወደፊት ላይ ይመለስ ወላ አዝሙ አላ ተርክ العود ተውበት ማለት ይሄ ነው። አንዳንድ ሰዎች ደግሞ ይተውበቱና መልሰው ደግሞ ያን ወንጀል ይሰራሉ ይላል። አሁን በሰሩ ቁጥር ይተውበታል። እኒህም መግፉሮች ናቸው፣ ይምራቸዋል። አንዳንዶቹ ወንጀል ሰርተው ወንጀል የማይመስላቸው አሉ። ተውበትም የለ ምንም የለ፣ እንደ ደህነኛ ዝም ብሎ ኑሮ መሞት ነው። እንዲህ ያሉ ሰዎች ወንጀሉ በአላህና በሰውየው መካከል ተሆነ አላምራቸው ወደ አላህ የተስጠጋ ነው። አምሩሁም ሙፈወዱን ኢለላህ ተዓላ ኢንሻአ ዐዘበሁም ቢቀድሪ ማዕሲየቲሂም።
الله يفرق النبو وانجلاቸው ቀጥቶ ወደ ጀነት ይወስዳቸዋል ይፈልግ ደግሞ ሊመራቸው ይችላል ጭራሽ ላይ ቀጣቸው የخلق ሐቅ የሆነው አላህ አይመርም ኸይር ስራቸውን ከፍለው ማለት ነው እንጂ አላህ አይመርም ነብያችን አለይሂ ሰላቱ ወሰላም ተኔ ኡመት ነው ዲሃ ማለት እንዴት ያልሰ ይመስላችኋል ብለዋቸዋል እኛ ዲሃም ምንለው ያ ረሱላህ ብር ያለው ወርቅ ያለው ይናገር የማይሰማ ቢመጣ የመሰው የማይነሳለት የማይከበር ቢሸመግር የማይሰማ እንዲህ ያለ ሰው ነው አሏቸው ፈቃለ አለይሂ ሰላቱ ወሰላም ላ ተኔ ኡመት እንዲህ ያለ ሰው አይደለም ዲሃ ማለት من يأتي يوم القيامة بصلاة وصدقة وصيام أم مقبول الله صدقة مقبول الله صلاة مقبول الله إن يترارى تقلب يمين تاسون فيأتي المظلومون يتبدل صوت مطار يا دنيا ليتال سربونيا ليتيازلني لا متونيا لازلني لا ገንዘብ ይንበልቶብኛል ያዝልኝ لا ተኸይር ስራው ለዛ ይሰጣል የከፈለለት እንደሆነ ምናልባት ኸይር ስራ ያሟላለት እንደው በጣም ጥሩ ያላሟላለት እንደው ከተበደዎቹ ሰዎች ወንጀል ይነሳና እሱ ላይ ይጣላል እሱ ጀሃነም ይሄዳል እነሱ ወደ ጀነት ይሄዳሉ የሰው ሐቅ የخلق ሐቅ በጣም የከበደ ነው ወለው ዶሮ ብትሆን ዲመት ውሻ እንኳን የሚያረባ ሰው የነሱ ሐቅ እንኳን አደጋ ነው የተራቡ እንደው አደጋ ነው ወታች ያልተመቻቸው እንደው አደጋ ነው የኸለቲ امرأة النار في هرة المروان عندي تديمة أسرار بلاشات على الطاجات براب قلا يسالتون شبلوان النبي عليه الصلاة والسلام قالوا يا الله نقره تتبدل يجام كان الله جزاؤن يكفر بطل لازم كما يتقم لازم مكة سبب يولوان والله شديد العقاب لكافرون ولا ጠላቶቹ ሲቀጣ አላህ እንደ ሰው ቅጣት አይደለም ተሰው ቅጣት በጣም ከበድ ያለ ነው ቅጣቱ ማለት ሰው መጅሰውን በሳት አይቀጣም ጀሃነም እኮ ይቺ የዱንያቱ ሰዓት ተሰባ ኃይል አንዱ ኃይል ናት ሰባ ጊዜ ባህር ተነክራ ይመጣችው ይቺ ምዛው ትመለሳለች እንደዛ አለ ሰዓት ውስጥ የሚያስገባ خلق የለም አላህ እንጂ الله قطعت كبار من خلق عليهم تطنققت معنا قل أطيعوا الله والرسول قل بل نقرأتوا الله على الله تعززوا بلاجوا والرسول لما لكتنوا نبي تعززوا نبي تكتروا بلا نقرأتوا فإن تولوا فإن الله لا يحب الكافرين فإن تولوا أعرضوا وأبوا إن يالا نبي أن نكتر نبينا الله لا نستعززوا يا فإن الله شديد لا يحب الكافرين الله كافر وجنا يودم بلاچو ايو عاقبهم الله على مولد مقطعته كافر وجني قطعچو الله انت تلتكتو لن يتلتززوا نقطعچو الله بلا نغراچو يلا صدق الله العظيم أغصان غرد مدى الأزمان عن أهل وحي الله عن حملة القرآن يا بلبل الأغصان غرد مدى الأزمان عن أهل وحي الله عن حملة القرآن في عالم الإنسان كل له ميدان وليس أعلى شان من حملة القرآن في عالم الإنسان كل له ميدان وليس أعلى شان من حمل